ኢንተርፕራይዝ እና ስለ ስሞል ሚዲየም ኢንተርፕራይዝ አንትረፕረነርሺፕ ጥያቄ ሶ ጋይስ ምንድነው የተባለው መሰላችሁ? 3 ሃይላንድ ውሃ ሰጣውን። ከዛ ያንን ሃይላንድ ውሃ የሆነ ቫልዩብል ባለው ነገር ቀይራችሁ አምጡና አቮካዶ እጅ ነው ባይጂ። ሄሎ ፋሚሊስ እንዴት ናችሁ? ዛሬ ደግሞ የኤሌክስ ቬንቸርስ ፕሮግራም ላይ ተሳትፌ የኢንተርፕረነርሺፕ ስልጠና ወስጃለሁ። እሱ ብቻ ሳይሆን ግን ይህ ፕሮግራም ለ2 ቀን ከምናምን ጊዜ ነበር የፈጀው። በውስጡም የሚገርም ኢቨንት፣ ትሬኒንግ እና ማይንድ ሴትን የሚቀይሩ ትምህርቶች ሳይቀር ተካተውበት ነበር። ሶ እዚህ ፕሮግራም ላይ ያልተሳተፋችሁ ቤተሰቦቼ አንድ በአንድ ያሳለፍነውን ጊዜና የነበሩትን ትሬኒንጎች ሳይቀር በሚገርም መልኩ ኤዲት አድርጌ ያሳያችኋለሁ። ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻ ድረስ መመልከት ብቻ ነው። ሰብስክራይብ በማድረግ ደግሞ እንዲህ አይነት ቪዲዮ እንዳያመልጣችሁ አድርጉ። በጣም ከወደዳችሁት ደግሞ ላይክ ኤንድ ሼር በማድረግ ብዙ ሰው ጋር እንዲደርስ አድርጉልን። ሌትስ ጎ። ኢት ኢዝ ሊኒየር ግሮዝ። የሰጣችሁትን የሆነ ያህል አባዝቶ ይሰጣችሁ። ኢት ኢዝ ኦልዌይስ ሊኒየር ነው። ሪቬኒዩ ላይም ሊኒየር ነው። ካሽ ፍሎ ላይም ሊኒየር ነው። ጆብ ላይም ሊኒየር ነው። ኢቨን ኢት ስታርትስ ፍሮም ዜሮ ኤንድ ዜር ኢዝ ኖ ኔጌቲቭ እንደምታዩት። እዚህ ጋር ግን ስናይ ዜር ኢዝ ኤ ዲፕ ኔጌቲቭ አለ እናወራዋለን። ስለዚህ ሞስትሊ ዜር ኢዝ እነዚህ አይነት ኤስኤምኢ ቢዝነሶች ከመርካቶ ጋር መታችኋል፣ እቃው ይሸጣል። ከዛ በኋላ እንትን ዳቦ ቤት ናችሁ፣ ዳቦ ትጋግራላችሁ፣ ትሸጣላችሁ። ምግብ ቤት ናችሁ፣ ምግብ ይሰራል፣ ይሸጣል። ሶ ዜር ኢዝ አንሰርቴኒቲስ ስቲል የሆኑ ቫሪያብሎችን ኮንስታንት አድርገን ነው የምንቀጥለው። ዜር አር አንሰርቴኒቲስ ፎር ሹር ዜር አር አንሰርቴኒቲስ። ምግብ ቤቱ በየሆኑ ሰዎች ምክንያት ሴትዮዋ ስላልማታጠፍ ፍጠው ብቻ ላይበላላችሁ ይችላል። ዳቧችሁ መጠኑ ስላነሰ ብቻ ላይሄድ ይችላል። ግን ዊዛውት ዞስ አንሰርቴኒቲስ እነዚህ ቢዝነሶች ሊኒየር የሆነ ግሮዝ ነው የሚኖራቸው ፍሮም ዴይ ዋን ኤንድ ኤክስፖኔንሻል ግሮዝም ደግሞ አለ። ኮዝ ኦልዌይስ ግሮ ለማለት ይሄንን ማውጣት ያለባችሁ ማውጣት አለባችሁ። አንድ ካፌ እዚህ ስለከፈታችሁ ነገ ሌላ ካፌ ለመክፈት ኮስቱ ይቀንስላችኋል። ግሮዝ ወዝ ኤክስፖኔንሻል። የሚቀጥሩት ሰው ማለትም የሚያሰሩት ሰው የሚያንቀሳቅሱት ካሽ ፍሎ ሪቬኒዋቸው ኤክስፖኔንሻል። ስለዚህ ፕሮዳክት ማርኬት ፊት ላይ እስከምትደርሱ ድረስ ሎንግ ጆርኒ ልትሄዱ ትችላላችሁ። when it comes to innovative driven enterprise when it comes to innovative driven enterprise ተግባብተናል። ስለ ኢኖቬቲቭ ድሪቨን ኢንተርፕራይዝ እና ስለ ስሞል ሚዲየም ኢንተርፕራይዝ አንትረፕረነርሺፕ ጥያቄ ማንኛውንም ጥያቄ መጠየቅ ይቻላል። ጥያቄ እንደገና ማለት ይቻላል። ግራ ገብቶናል እንደሚያልከው ማርኬት ሼር በሚጠፋበት ጊዜ፣ ነገሮች በሚበላሹበት ጊዜ ሰም ዲሲዥን ላይ ልትደርሱ ትችላላችሁ። ላይክ 500 ሹፌር እቀጥራለሁ፣ በደሞዝ ነው የምቀጥረው። ከዛ በኋላ ትራከር አስገባበታለሁ መኪናው ላይ፣ ኤሌክትሪክ መኪና ነው የሚሆነው። ስለዚህ ራይዱን በርካሽ መስጠት እችላለሁ፣ ከስተመሮችን ሰስቴን አደርጋለሁ፣ ፕሮፊታቢሊቲ በዛው ሊቀጥል ይችላል። እንደዛ ልንሄድ እንችላለን፣ ግን ሞስትሊ በዛ መልኩ አይሄድም። በተቻለ አቅም ኢኖቬቲቭ ድሪቨን ኢንተርፕራይዝ ላይ ላለመሞት መሞከር ነው። ወደ መሞት ከሄዳችሁ ወደ ኤስኤምኢ መመለስ ከባድ ነው የሚሆነው። ለዛ ነው ብዙዎች ሌኦፍ የሚያደርጉት፣ ሰራተኛ የሚያባረሩት፣ ብዙ ፕሮዳክቶች ካንስል የሚደረጉት፣ ያንን ሁሉ የሚያደርጉት ለዛ ነው። እሺ ሌላ ጥያቄ? ኢኖቬቲቭ ሁሌ ትሬደብል ጆብ አላቸው? ኢት ዲፔንድ ኦን
ኢኖቬቲቭ ስለሆናችሁ ኦልዌይስ ትሬደብል ነው ጆባችሁ ማለት አይደለም። ሞስትሊ ግን ኢት ኢዝ ትሬደብል። አሁን ለምሳሌ ስታርባክስ ላይ አሁን ትሬደብል የሆኑ ጆቦች ነው ያሉት። ኮዝ ስታርባክስ ለምድር ሲመጡ ሁለት አይነት ነገር ይዘው የሚመጡት፣ የመጀመሪያው እጅ ይዘን እንመጣለን፣ ስለዚህ እንሰራለን ማለት ነው። ስለዚህ ኮንትሪቢዩት ያደርጋል የሆነ ሰው ሲመጣ። ሁለተኛው ደግሞ ቦርድ ይዘን እንመጣለን። ስለዚህ የሰራ ሰው ደግሞ መብላት መቻል አለበት። የሰራ ሰው ደግሞ ኮምፐንሴት መደረግ መቻል አለበት። ሶ ሞስትሊ ቲሞች ጋር የምናየው ትልቅ ቻሌንጅ የሚሽን አላይመንት ችግር አይደለም፣ ኦር ከቪዥኑ ጋር የተያያዘ አይደለም፣ ኦር ፕሮብሌሙን ሶልቭ ከማድረግ ጋር አይያያዝም። ዘ ቢገስት ኢሹ የሚመጣው የእነዚህ የሁለቱ ነገሮች ኢኩሊብሪየም ላይ አለመሆኑ፣ ወይ ሰምዋን ኢዝ ቬሪ ኮንትሪቢዩቲንግ ኤሎት በት ኮምፐንሴቲንግ ለስ፣ ኦር የሆነ ሰው ደግሞ ሂዝ ኮምፐንሴትድ በጣም በትልቁ ግን ኮንትሪቢዩቲንግ ነው። ኤቭሪዌር ስትሄዱ ሂውማን ካፒታል ላይ የሚገጥመን ቻሌንጅ ይሄ ነው። ተቀጥሮም የሚሰሩ ኮፋውንደርም አድርገው የሚሰሩ ቲሞች ላይ፣ ንግድም ላይ፣ ኤቭሪ ኮርፖሬትም ላይ ከትንሿ ስታርታፕ ጀምሮ እስከ ኮርፖሬት የምናየው ያለ ነው። ዜር አር ፒፕልስ ዛት አር ኮምፐንሴሽን ወይ በት ኖት ዲሊቨሪ ወይ ኮንትሪቢዩሽናቸው ሎ የሆነ ሶ እነሱ ደግሞ ባይ ዲፎልት በጣም ኮንትሪቢዩት የሚያደርገውን ሰውዬ ወደኋላ ያስቀሩታል። ሞቲቬትድ ሆኖ እንዳይቀጥል ያደርጉታል። ብዙ ነገሮችን ያበላሹ። ስለዚህ ኦልዌይስ ቲም ማኔጅ ስታደርጉ፣ ኮፋውንዲንግ ቲማችሁን ስትመሰርቱ፣ ከዛም በኋላ በሚቀጥሉበት ሰዓት ዩ ኒድ ቱ ፎከስ ኦን ሃው ቱ ሜክ ኮምፐንሴሽን እና ኮንትሪቢዩሽንን ኢኩሊብሪየም ላይ ማምጣት እንዴት ትችላላችሁ። ኦልዌይስ እኩል አይመጣም። ኦልዌይስ ፓሽን እኩል አይበራም። እኩል ፓሽኔት መሆናችሁ ስለ አንድ ነገር ሜቢ ዩ አር ሞር ፓሽኔት አባውት ሰምቲንግ ከሌላው ከቲሙ ሜምበራት፣ ግን የእናንተ ኃላፊነት የሚሆነው እናንተ ፓሽኔት የሆናችሁበት ደረጃ ድረስ እንዴት ነው ሌሎቹን ቲሞቻችሁን የምታደርሷቸው? እሱን ነው ማድረግ ያለባችሁ። ስለዚህ ኦልዌይስ ቲም ማኔጅ ስታደርጉ ሁለቱን ለማየት ሞክሩ፣ ኮምፐንሴሽን እና ኮንትሪቢዩሽን። እሺ ሌላ ጥያቄ? እሺ እሺ ይብራራ። እሺ ትሬዴብል እና ትሬዴብል ጆብ ይብራራ ብሎኛል። ስለዚህ አውራታ ቅድም በእንትኑ አውርቻለሁ አይደለም? በራይድ አስረዳው። እሺ በሌላ ላስረዳ። ቢዩ አለ አይደለም? ቢዩ ላይ ምግብ ታዛላችሁ አይደል? ምግብ ስታዙ ማን ነው የሚመጣው? የስ ሳይክሉን ይዞ ይመጣል፣ ምግቡን ይሰጣቸዋል። ኢቭን መልቲፕል ሰዎች አሉ፣ ዲሊቨሪ ጋዮች አሉ። ቀድሞ ያነሳው ይወስዳል፣ መጥቶ ምግባቸውን ያመጣል። እዛን ደግሞ ሴላቪ ደግሞ የራሳቸው ዲሊቨሪ ያላቸው አይደለም? ሴላቪ የሚባል አድገናፈሉ። ስለዚህ ሴላቪ ደግሞ ስትሄዱ ኦልሞስት የራሳቸው ዲሊቨሪ ያላቸው ኮል ሴንተር ሰርተውለታል እነሱ 20-30 ሞተረኛ ያላቸው። ስለዚህ ስታዙ ያን ሞተረኛ ከእናንተ ከዛ ይነሳል፣ ከዛ በኋላ ይሄዳል። ይሄ 30 ሞተረኛ ተቀጥሮ ነው የሚሰራው ለሴላቪ። ዛት ሚንስ ሰራም አልሰራም ብር ትከፍለዋል። ትእዛዝ መጣም አልመጣም ለዚህ ሰውዬ ትከፍለዋል። ሜቢ ዜራ የሆነ ልታረጋቸው የምንችላቸው ነገሮች ደሞዝ ይችን ያለው የምትሆነው ግን ትእዛዝ በመጣ ቁጥር ይሄን ያላረግልሃለሁ ምናምን ልታል ስቲል ትሬዴብል አያደርገውም። ምክንያቱም ያ ሰውዬ ከዛ ስራ ጋር አብሮ ነው የሚሄደው። ቅድም እንዳለ ቢዩ ላይ ግን ስታይ ኦልሬዲ ምግብ ቤቶች ውስጥ ካሉ ድረስ የሚያዝ ሰው እስካለ ድረስ ማንኛውም ዲሊቨሪ ፐርሰን ካሉት ትእዛዞች መርጦ ይወስዳል። እሱ ባይወስደው ሌላ ሰው ይወስዳል። ቀጥሮ አይደለም ያለው፣ ደሞዝ አከፍለው ለራሱ ብሎ ነው የሚሰራው። ግን በሰራ ቁጥር አንተ ገብያለህ። ዩ አር ትሬዲንግ ዘ ጆብ። ገብቷል? ጆብ ራሱ ትሬድ የሚደረግ ጆብ። የመጀመሪያው ላይ ግን ትሬድ የምታደርገው ጆብ አይደለም። እንደውም ከአንተ ነው የምከፍለው፣ እየከፈልክም ነው። ከዛ ሰውየው ኢንሹራንስ መግዛት ሊኖርብህ ይገባል።
ሜቢ ከተሰበረ ከወደቀ የሆነ ነገር ከሆነ ኃላፊነቱን አንተ ልትወስድ ትችላለህ። ገብቶሃል? ቢዩ ላይ ግን ስትሄድ ብሎ ነገር አሁን ገባ። ሌላ ጥያቄ እየተግባባን ፕራይስ ኮዝ ቱ ሰም ኤክስቴንት ዌር የቴክኖሎጂ ካምፓኒ ከዛም በተጨማሪ ደግሞ ወጣቶች ናችሁ። ሞስት ኦፍ ዩ ከቴክኖሎጂ ባክግራውንድ ላይ የመጣችሁ ስኬሌብል የሚሆን ቢዝነስ ነው መስራት የምትፈልጉ። ስለዚህ ያንን ስኬሌብል ቢዝነስ እንዴት ነው የምንፈጥርላችሁ የሚለው ላይ ነው ፎከስ አድርገን የምንሰራው። ስለዚህ ስለ ኤስኤምኢ ብዙ አንነካካም። ዛዳዝሚን ኤስኤምኢ ካላችሁና እዛ ጋር ሰፖርት ብፈልጉ እኛ እናገዛችሁ ማለት አይደለም። ግን ፋውንደርስ አካዳሚ አክሰለሬተር ኢንኩቤተር ላይ በምትገቡበት ጊዜ ሞር ፎከስ ኦን ኢኖቬቲቭ ድሪቨን ኢንተርፕራይዝ ሶ ስለዚህ ኢኖቬቲቭ ድሪቨን ኢንተርፕራይዝ ነው አወር ፎከስ። ዋት ኢዝ ኢኖቬሽን? ኔክስት ኩዌሽን ዋት ኢዝ ኢኖቬሽን? ኩዌሽን ኢን አንሰሩ ላይ ልከቱልኝ ትችላል። One of the worst ideas I've ever heard. It's a fork. I got 10 forks right here. Hello? What is it? A toilet. Hello? A toilet? You expect this court to do its business inside? We're not animals. We go outside like humans. It's coffee. It's new. It's awful. You don't like it? I'm all jittery and feel like I got a big job coming up. Hancock, you sign first. No king! Gentlemen, have you taken leave of your senses? The people shall have the right to vote. Even the stupid ones? Yes. Stupid people vote? Yes. Can I be honest with you? It sticks. Does your wife know what's going on here? She knows a little more. You're wasting your time. And that's sad. Might as well put the dishes in the shower. Hey, Captain, what's cooking? We're putting a man on the moon. Are you out of your mind? I can't even get tuna without celery. Nobody's going to the moon, ever. Why not? It's too full. It's full. It's really full. It's full. 我々の未来はとても見えてきます。バカか、バカか、わかるだろう、わかるだろう、わかるだろう。出ていけ。何が言うのか。怖いな。あ、どうも。何が言うのか。Like I was saying, it's FTS. It's a safe and easy way to get into crypto. Yeah, I don't think so. And I'm never wrong about this stuff. Never. ቴክስ አይደለም ያው ቴክስ አማካኝ ነው። ሶ ላይን አሴምብሊ ከዛ በፊት ሌሎች ኢንዱስትሪዎች ላይ ይጠቀሙት ነበር። ምን ላይ ነበር የሚጠቀሙት? ኢነሪ ላይን አሴምብሊ ከየት ነው የጀመረው? አንድ ቄራ በሚጎበኝበት ጊዜ ከብቶቹ የሚታረዱት ላይን በሆነ ሲስተም አንድ ቦታ ይገባል፣ ይታረዳል። ከዛ በኋላ አንድ ሰው የሆነ ፓርቱን ይቆርጣል። ከዛ ለሚቀጥለው ያስተላልፋል። የሆነ ፓርቱን ይቆርጣል። ሶ ኢን ዲስ ማነር አንድ ሰው ስፔሻላይዝ አድርጎ የሚሰራው አንድ ነገር ብቻ ነው። ስለዚህ ታይም ኮንሱም አያደርግም፣ ቦታ ኮንሱም አያደርግም። ስለዚህ ብዙ ሰዎችን በጣም ኢፌክቲቭ እና ኦፕቲማይዝ በሚያደርግ መልኩ ማሰራት እንደሚችል አለ። ይሄ ኦልሬዲ እሱን ኢንቬንት ያደረገው ነገር አይደለም። ኦልሬዲ ቄራዎች ሲጠቀሙበት የኖሩት ነገር ነው። ጀስት ግን ያን ያየውን ነገር አመቱ ለአውቶሞቲቭ ኢንዱስትሪ ኖት ኦንሊ ፎር ለአውቶሞቲቭ ኢንዱስትሪ እንዳለ ለማኒፋክቸሪንግ ኢንዱስትሪ ሁላ ከሱ በኋላ ነው
ላይን አሴምብሊን ያመጣ ነው። ከዛ በኋላ ነው ምርቶች ሲመረቱ የሆነ ሰው ስፔሲፊክ የሆነ ታስክ ነው የሚኖረው። ከዛ በኋላ ግን ኔክስት ታስክ በሌላ ሰው እየተሰራ ያ ፕሮዳክት እስከ መጨረሻው ላይን ድረስ እየሄደ የሚል ነው። ስለዚህ ዚስ ኢዝ ዘ ሞስት ኮስት ኢፌክቲቭ ኤንድ ካፒታል እና ሌበር ኢፌክቲቭ የሆነ ሞዳሊቲ ሶ ዛት ድሮ አንድ መኪናን ለማምረት እያንዳንዱ ሰው ሂ ኒድ ዘ ስኪል ሴት ኦፍ ከመኪና ጎማ ጀምሮ እስከ መጨረሻ ያለውን ነው። አሁን ግን they doesn't need to do that የሚያስፈልጋቸው የሆነ ስኪል ሴት ብቻ ነው። ያቺን ስኪል ሴት የሆነ ስፔሲፊክ ቦታ ላይ ሆነው መፈጸም ከቻሉ ሁሉም ስፔሻላይዝ ያደረገ መሄድ ይችላል። ያ ደግሞ ኦፕቲማይዝ ኮስት፣ ኢት ኦፕቲማይዝ ሌበር፣ ኢት ኦፕቲማይዝ ካፒታል ማለት ነው። ሶ ዚስ ኢዝ ኢንቬንሽን ፕላስ ኢኖቬሽን የሆነበት ምክንያት ለምንድን ነው? ኢት ሃዝ ቢን ኮሜርሻላይዝድ። ከዛ በፊት ሞዴል ፎርድ በጣም የሚታወቀው በሞዴል ቲ ነው። ሞዴል ቲ ማለት ዘ ፈርስት ኮሜርሻላይዝድ መኪና ነው። ኤንድ ኦልሞስት የእሱን ያህል በነበረው ፖፑሌሽን ሳይዝ እና በነበረው ታይም ብንሰራ የፎርድን ያህል ሞዴል ቲን ያህል የተሸጠ መኪና የለም። ስለዚህ ከዛ በፊት እያንዳንዱ መኪና ማኒፋክቸረር የሚወስድበትን ታይም እሱ ሙሉ በሙሉ መቀነስ ስለቻለ በአንድ ቀን ራሱ የማምረት የሚችሉትን ካፓሲቲ መጨመር ችሏል። ኤንድ ጀስት ቢኮዝ ይህንን በማድረጉ ምክንያት ይህንን ኮሜርሻላይዝ አድርጎ ኢኖቬት ማድረግ በመቻሉ ምክንያት መኪና ለሚድል ክላሶች በዛ ታይም ላይ አፎርዴብል እንዲሆን አድርጎታል። ከዛ በፊት ኢት ኢዝ ላይክ መኪና የሚሰራው እንደ ሰዓት እንደሚሰራው ማለት ነው። ሰዓት እንደውም ይሄ ሰዓትም አሁን አውቶሜትድ ሆኗል አይደል? ግን ይሄ ጁዌለሪ እንደሚሰራው ቁጭ ብለው እያንዳንዱ ሰው በጣም ጊዜ ወስዶበት ምን ብሎበት ነው የሚሰራው። ዋንስ ሄነሪ ፎርድ ከመጣ በኋላ ግን ጀስት ስሩ ላይን አሴምብሊ እና ሌሎች ስትራቴጂዎች በቀን ውስጥ ማምረት የሚችሉ መኪና ካፓሲቲ መጨመር ችሏል። ስለዚህ አፎርዴቢሊቲ መጨመር ችሏል ማለት ነው። ድሮ የሚያወጣው ሌበር ኮስት፣ ድሮ የሚያወጣው ካፒታል ኮስት፣ ድሮ የሚያወጣው የሚፈጀው ታይም ስለቀነሰ አሁን ላይ ያንን መኪና በተሻለ ዋጋ ከማንኛውም ኮምፒቲተር አምልጦ መሸጥ ይችላል። ዛት ኢዝ ኢኖቬሽን። ሶ ሁለተኛው ቢገስት ቻሌንጅ የነበረው ሄነሪ ፎርድ እና ሌበር ዲቪዥን በሄነሪ ፎርድ በኩል ከመምጣቱ በፊት አሁን ቢገስት ቻሌንጅ የነበረው አሁን ላይ እንደምናየው በሳምንት ስንት ቀን ነው የሚሰሩት? ስንት ቀን ነው የምትሰሩት? ኮሮና ብት አድርጎታል። 3 ቀንም የሚሰራለ 4 ቀንም አለ፣ ሃይብሪድም አለ ምናምንና ከኮሮና በፊት ብዙ ሰው የሚሰራው 5 ቀን 6 ቀን 5 ቀን ነበር የሚሰራው። እና ሄነሪን ማመስገን አለብን። 5 ቀን የምትሰሩ ሰዎች 7 ቀን የምንሰራ እኛ እናመሰግን። ግን ሄነሪ ነው 5 ቀን መስራትን ያመጣው። ከዛ በፊት እስከ ቅዳሜ ድረስ ነበር የሚሰራው። የሚሰራውም ደግሞ በቀን ለ9 ሰዓት ያህል ነበር። በዛ ምክንያት ኦል ማኒፋክቸሪንግ ላይ የሚሰሩ ሰዎች ሃይ ተርኖቨር ሬት አለው። ኦልዌይስ ይገባሉ፣ ትንሽ ይቆያሉ፣ ከዛ በኋላ ይወጣሉ። ሌላ ፋብሪካ ይሄዳሉ፣ ትንሽ ይቆያሉ፣ ከዛ በኋላ ይወጣሉ። የፋሚሊ ታይም የላቸውም። ፕሮዳክቲቪቲያቸው የቀነሰ ሰዎች ናቸው። የሚሰሩትን ስራ ወደውት አይደለም የሚሰሩት። በዛ ታይም ላይ ኢቨን ዜር ዋዝ ሂውጅ ስቶሪው በጣም ረጅም ነው። ብቻ ግን ኢቨን ከቦርዶቹም ጋር ካለው ነገር ጋር ሁሉ ፋይት አድርጎ 5 day working days per week and 8 hours per day የፈጠረው ሄነሪ ፎርድ ጀስት ቢኮዝ እሱ የራሱ ፋክተሪዎች ላይ ኢምፕሊመንት በማድረጉ ምክንያት ሌሎች ፋክተሪዎች ጋር ያሉ ሰራተኞች ወደ እሱ መምጣታቸው አይቀርም። ምክንያቱም ሌላው ፋክተሪ 9 ሰዓት ነው የምትሰሩት፣ ከዛ በኋላ ደግሞ 6 ቀን ነው የምትሰሩት። ደሞዙን ደግሞ ደሞዝ ላይ የሚያስተካከላቸው ነገሮች አሉ። ያንን በማድረጉ ምክንያት ብቻ ኦልሞስት ሌበር ፎርሱ ላይ ያለውን ይሄ ሌበር ዲስትሪቢዩሽኑ ሙሉ ለሙሉ ቀይሮታል። ጀስት ቢኮዝ እሱ ትክክለኛው መንገድ ማድረግ ስለጀመረ ሌሎች ሰዎች ሌሎች ማኒፋክቸረሮች የእሱን መከተል ነው እንጂ የሚችሉት አለመከተል አይችሉም። ካልተከተሉ ሰራተኛ ነበር። ይሄ ራሱ ዋን ኦፍ
ኤግዛምፕልስ ኦፍ ኮሜርሻላይዜሽን ጀስት ቢኮዝ ያንን ኮሜርሻላይዝ በማድረጉ እንደ ወርልድ ኦርደር ሆኖ ሁሉም መስሪያ ቤት ሲቀጥር በሳምንት 5 ቀን በቀን እረፍት አለ፣ በሳምንት በቀን 8 ሰዓት ነው የምንሰራው። የደረስነው ከዚህ ተነስተን ነው። ሶ ሰምታይምስ ቅድም እንዳለ ነው ኢኖቬሽንን ዊ ዩዝ ኢት ፎር ኦፕቲማይዜሽን፣ ኢኖቬሽንን ዊ ዩዝ ኢት ፎር በደንብ ካሽ ጄኔሬት ለማድረግ ሬቪኒዋችንን ለመጨመር፣ ኢኖቬሽናችንን ሞስት ክሬቲቭ ሆነን ፖዚሽኒንጋችንን አስተካክለን ማርኬቱን ልንጠቀመው እንችላለን። ግን እኚህን ሁሉ ማድረግ የምንችለው ኢኖቬሽናችን ቅድም ያልነውን ሁለት ነገሮች ያሟላል። ኢንቬንሽን ፕላስ ኮሜርሻላይዜሽን። ኢንቬንሽን ብቻውን ከሆነና ኮሜርሻላይዝ የማይደረግ ከሆነና አፕቴክድ ሆኖ በሌሎች ሰዎች ሁሉ የማንጠቀመው ከሆነ it is not innovation። ከዛ ደግሞ ስለዚህ ሁለቱንም ማሟላት መቻል አለበት። ሁለተኛው ጎቱ.ኮም ምን የሚያውቅ ጎቱ.ኮም ሰርች አድርጉ እስቲ። እዛ ጋ የነበረው የጉግል ስላይድ የጉግል ሎጎ ነው። ጎቱ.ኮምን አያችሁ? ምን አላችሁ? ጎቱ.ኮምን ያየ አላያችሁ? So በሰርች ኢንጂን ሂስትሪ one of the biggest search engine goto.com and one of the biggest የሚያደርጋቸው ነገር ምንድን ነው? they were profitable even before Google 1998 ላይ ፕሮፊቴብል ባልነበረበት ሞመንቶች ኦልሞስት በወራት ልዩነት የተጀመሩ ስታርታፖች ናቸው። አይዲያቸው ጎሉ አንድ አይነት ነው፣ ሰርች ኤንጂንን ኦፕቲማይዝ ለማድረግ ነው። ሶ ከዛ በፊት ሰርች ኤንጂን ላይ የምትፖስቱት የነበረው ኢጀስት እንትኖች ናቸው፣ ባነር ማርኬቲንግ ነው የሚደረገው። እነዛ ባነሮች ደግሞ they were prone to ኤኒ የሆነ ሰው የማይፈልግ ነገር ላያደርግ የሚችልበት ማለት ነው። ስለዚህ እናንተ ባነር ከማንኛውም ሰው ጋር አፊሊየትድ ሊሆን ይችላል። ከቴሮሪስቶች የእናንተን ዌብሳይት ወይ የእናንተን ባነር ሊጠቀሙት ይችላሉ። የእናንተን ኪወርዶች እነሱ ሊጠቀሙት ይችላሉ። ስለዚህ ሰርቪሳችሁን ኦፕቲማይዝ በሆነ መንገድ ለከስተመሮች ማድረሳችሁን ማለት ነው። ሶ ጉግል ስታርትድ ዊዝ ሰርች ኢንጂን ኦፕቲማይዜሽን ያንን ሶልቭ አደርጋለሁ ብሎ ሰርች ኢንጂን ላይ በጣም ኢንቨስት አድርጎ ሄደ። And goto.com ደግሞ they were focused on the business side and what they do was አሁን ላይ ሪቮሉሽነሪ የሆነ ሁላችሁም የምታውቁት ፔፐር ክሊክን የሚያውቅ ፔፐር ክሊክን ለመጀመሪያ ጊዜ ያመጡት ፎቶዎች ናቸው። ያ ምን ማለት ነው? ከዛ በፊት የምከፍሉት ለአንድ ባነር ነው ስታስተዋውቁ፣ ዶሜንም ስትይዙ ምን ስትሉ ለዛ ባነር ነው የምከፍሉት። ኖት ፎር ኢች ኪወርድ ኤንድ ፎር ዛት ኪወርድ ደግሞ ፐር ክሊክ ለተጠቀማችሁት አይደለም የምከፍሉት። ኤንድ አት ፈርስት they were making many even Google እንኳን ያንን ሀሳብ አልፈጽመው የሚል ነበር። ፔፐር ክሊክ is not something that is doable ነው ብለው የሚያስቡት ነገር አልነበር። ኋላ ላይ ግን due to several reasons goto.comዎች ከገበያ በሚወጡበት ጊዜ 2002 ላይ ጉግል ሪቬኒው ጀነሬት ማድረግ የጀመረው በፔይ ፐር ክሊክ ሞዳሊቲ። ስለዚህ ኢኖቬት ያደረጉት የሆኑ ሰዎች ነበሩ፣ ጎቱ.ኮሞች ናቸው። ኤንድ አንፎርቹኔትሊ አንላክሊ ምንም አይነት አይፒ አልያዙም ነበረ። አይፒ ይዘው ቢሆን ኖሮ ሜቢ they were one of the best አይፒ ተከፋይ ነበር የሚሆኑ፣ ግን ምንም አይፒ አልያዙም። ስለዚህ
ጎግል ዳይሬክትሊ የእነሱን ስትራቴጂ ወስዶ ኮሜርሻላይዝ ነው ያደረገው። ሶ አሁን ላይ ጎግል አድን ብናይ የጎግል ብዙ አድ ሰርቪሶችን ብናይ ባኪንዳቸውና ኮር ሰርቪሳቸው ፔፐር ክሊክ። ስለዚህ ዳዝንት ሚን እናንተ ኢኖቬት ስላደረጋችሁ እናንተ ኢንቬንት ስላደረጋችሁ እናንተ ኢኖቬት ታደርጋላችሁ ማለት አይደለም። ሌሎች ሰዎች ኢንቬንት ያደረጉትንም የሆኑ ሰዎች መጥተው ኮሜርሻላይዝ በማድረግ ኢኖቬተር ይሆናሉ። ተረዳችሁ? ስለዚህ አሁን ጎቱ.ኮምን አታውቁትም። ኢቨን ዶሜኑ ላይ ስትሄዱ ሌላ ነገር ነው የሚነግራችሁ። ያን የነበረውን ጎቱ.ኮም አይደለም የሚነግራችሁ። ሶ በደንብ እንድትረዱት ደግሞ በደንብ አንብቡ ስለ ጎቱ ስለ ጉግል። it is really fascinating because mostly Googles they are good at commercialization. People say that copying, I will say it commercialization. Starting from paper click አሁን እስካሉበት ድረስ ድራይቨርለስ ካሮች ድረስ they are good at commercialization. ድራይቨርለስ ካርን ኦልሞስት ኡበርም ጀምሮ ነበር፣ ሁሉም ጀምረውት ነበር፣ ግን እነሱ ቀድሞ ኮሜርሻላይዝ አድርገውት። ስለዚህ ሞስትሊ it is about how you commercialize እንጂ ኢኖቬት አይደለም። ኮዝ ኢኖቬሽኖቹ ብዙ ቦታዎች አሉ። ሌላ ሴክተር ላይ ያለ ሌላ ቦታ ላይ ቴስት የተደረጉ ነገሮችን ነው ኢንቨንት የተደረጉ ነገሮችን ነው ማለት። እነሱን ግን ኮሜርሻላይዝ አድርገን ነው ኢኖቬት የምናደርገው። እሺ ጥያቄ ሌላው ነገር በጣም ቀላል ነው።
ምን መስራት እንዳለባችሁ ታውቃላችሁ። ምን መስራት እንዳለባችሁ ሶ ሊን ካንቫ ሞዴል ኦልሬዲ አሁን ቢዝነስ ከዛሬ 20 ዓመት 10 ዓመት ጀነሬሽን that is a great one. So አሁን ኢንዲቪጁዋል ባይ ጄኔሬሽን አብሬት ሊኖርሽ ኦልዌይስ ለምን በጣም አለን እና ብዙዎቻችን የማናውቀው ለምኖች አሉ። ያ ነው እንደ ሰውም የሚጎዳው። ከሰው ጋር ኢንተራክት ስታደርጉ ኦልዌይስ ማሰብ ያለባችሁ ያለ ኦልዌይስ ለምን አለው ሰው ምክንያት አለ። ሰው ለምን ልጅ የሚወልድ ይመስላል? ሞትን ስለምንፈራ ነው ላለመሞት። ለምን ከፈጣሪያችሁ ጋር እንደዚህ ትስማማላችሁ? ከሞት በኋላ ህይወት ይኖራል ብላችሁ ነው እና ለምን ከባድ ነገር ነው። ለምን የሌለው ሰው የለምና ለምንን ማወቅ የመሰለ ነገር የለም። እንዲህ ስክት ብሎ የሚሰራው ሰው በስራዬ ከሞት በኋላ ራሱ ይጠራለሁ፣ ከዛ ስራዬ ስሜን ያስጠራኛል ብሎ እና ጄኔሬሽን አልጎሪዝም ስንል ዋዩ ነው የሚቀድመው ከዋት እሺ ሊን ካንቫ ሞዴል ሶ የፋሽን ኤክሰርሳይዝ አለ። ኢንኩቤሽን ላይ ፋሽን ኤክሰርሳይዝ እንሰራለን። ዛት ፋሽን ይሆናል ወርክሺቱን ሼር አደርጋችኋለሁ። የፋሽን ኤክሰርሳይዝ አሁን ግን ሴሽኑን ማካሄድ አልችልም ታይም ስለማይ ሶ go ahead. እንዳይወድቅ በቃ ተውት። ቶ በቃ ቶ
ኧረ ሊሰበር ነው ፕሊስ ግን በፕላስተር ታጠብ ሁሉንም ሁሉም ቦታ ፕላስተር እነዛን ኢንጂነሮች ሰዎች እነዛን ኢንጂነሮች ሰዎች እዛ ጋር ደግሞ እዚህ ጋር በቃ ይስቼ ለቂ ችግር የለም ኧረ ለጥፊ እንዳልክ አዎ አፍተር ያው ፕላስተር አንበሳ ሆሊ ሺት ምንም አይሆንም እግዚአብሔርን አንበሳ ናችሁ ታውቃለህ እዛ ጋር በዛ ጋር በቃ ልቀቀው እግዚአብሔርን በቃ ልቀቂው እስቲ ይለቀቅ ኧረ እባክህ አትጎትተው እሺ ና እዚህ ጋር ኧረ አንቺ ቶሎ በይ በእናትህ ልቀቀው holy shit ሞኒተሪንግ ቫልዩን እናያለን። እዛችሁ የምትመጡትን ነገር ከዛ ደግሞ የሄዳችሁበትን ወይ ደግሞ እናያለን። ስለዚህ ሶስት ውሃ ነው የምንሰጣችሁ። ለአምስት ነው ገብተን ተግባብተናል። ይታወቃል። እዛ ጋ ሄዶ በሸንኮራ ሊቀይረው ነው። አንተ ተሰራጭተዋል። እሺ ናፍጥ ነው That's good. ለምሳሌ ህጻናቶች holy shit, this is not right. like 8 legs እንዳለው ሆኖ like
ጀኒ ነው መድኃኒት የሚሰጡት ዩ ጋይስ ግን እኮ በጣም የማይታመን ነገር የሆነ ልንሰደብ ምናምን እንችላለን። የእውነት አየሹር እንጃ መድኃኒት ነው ሁለቱ ተናግረን የበሸበት ማደር እንደዛ ከሆነ ደግሞ የሆነ መኪና ነው ይረዳ ካሽ እንዲሰራ ከዛ በካሹ የሆነ ነገር ነው አይቻልም ብሎ ኤክስቼንጅ አድርጉትና ዘይት እንሂድ አሁን መጀመሪያ ካሽ ነው ፍሊክር ማለት ሆነ ነገር እሱ ነገር ደረታችን ላይ ያለችው ነገር አሪፍ ነው። እሺ እንደዚህ ነው በቃ ካሹን እኮ አንዴ ካገኘን አክቹሊ ምንም አይነት ቫልዩ ያለ ነገር ራሳችን መግዛት እንችላለን። ካሽ ወይ ደግሞ ለነሱ እንዴ ሪሊ በሚያዋ ኖ ኖ ኖ ኖ ኖ ቆመን ቀረ እንንቀሳቀስ ወይስ እንግባ? በቃ ሞል ውስጥ እንግባ። ያው እዛ ጋር መኪና ውስጥ ያለው ዲቴይል ራይድ እኮ እንዴት አውቅ? ታርጋው አይተሃል? ታርጋው አይተሃል? ራይድ ያስታውቃል በታርጋው እና 2 ቁጥር ከሆነ ራይድ አይደለም ማለት ነው። አሬ ኮሮላ በእናትህ actually right. ሶ ጋይስ ምንድነው የተባለው መሰላችሁ? 3 ሃይላንድ ውሃ ሰጠውን። ከዛ ያንን ሃይላንድ ውሃ የሆነ ቫልዩብል ባለው ነገር ቀይራችሁ አምጡና the most valuable የሆነው ቲም ቫልዩብል የሆነ ነገር ያመጣ ቲም አሸናፊ ነው። ስለዚህ ራይት ሁለቱም በዚህ ነው አይቀየርም። እኛ ሰፈር 15 ብር የሰፈር ቦሌ ናችሁ ነው ተመልሰ ጊዜ ባዶ መንገድ ላይ ሰዓት እየገደለ ነው ባጂ አይደለም አቡል ለኛው ሲገኝ እሺ በቃ ቀኮ አንደኛውን የቀረውን ውሃ እንቀይረውና እሺ ያ ቀዩ መኪና ምንድነው? ተቀየረን ቀዩ መኪና ጋር ሄደን ያ እንደዛ አይነት ቦታዎች ነው። ለምን ይታረጋችሁ? ገባ ግን ሰውየው ይወጣ ነው። ሳቹሬትድ እንደምን አጭበረብሩናል ጠርተው ቢያንስ ኢንፎርሜሽኑ ሪል ነው ብለው ስለሚያምኑ እንዴ አሁን አንተ መጀመሪያ ላይ ይሄደስ የሚያምኑት ይመስላል እነዛ ሰዎች ሪጀክሽንም ይቀንሳል አትሊስት ይሰይ ይባላል እና ናግረው ነው ጋይስ እና ሰው ሚኒ ታይም ነው እሺ በዛኛው ሳይድ እሺ ተሻግረን አላችሁ? አዎ ዳና
ፊልማችንን አስታርገን ቪዲዮና እንቀርጽ። ከሱ ይልቅ ግን ጃኒ ቫሊዩ እና ደግሞ ማንም ሰው ስለማያስበው ያኛው ኢንተራክቲቭ የሆነ የዚህ ቫሊዩ አክቲቪቲ ኖ ሪጀክት እኮ አግኝተናል። በደንብ በቂ ሪጀክሽን አግኝተናል። ያማል እንዴ አልተነካንም። ስማ አንተ ማርኬት አልገባም። የዛን ቀን ምን እኮ ሰዓት የለም። ከዛ መጨረሻ ላይ ያገኘነው ቫሊዩ ቆይ አንተ እስካሁን ሪጀክሽን አግኝተህ አታውቅም? ከአስተማሪዎቻችን የምናገኘው ሪጀክሽን ምናምን የማት ይሄ እኮ ላይ ይጠቅማል። የውሃን ባዳ አይደለም የወጣንበትን ቫሊዩ መቀየራችን እኮ ልክ ነው። ከዛ ደግሞ ቀይሮ በዛ በመቀየራችን ምንም አልተሳሳትም። እኔ ደግሞ አናድርኝ 40 ብር ነው አተረፈኝ። ለማትረፍ ግን እንዳትሞክር። አንተ እኮ ማለት ነው አሁን እየሸጥክለት ያለው አንተ ነህ። አይቀርም ይገዛሉ ባይሰሩ። እናመሰግናለን። ቴንክ ዩ በጣም የስ የስ የሆነ ነገር ስለዚህ በ20 ብር አሁን የፈጠነው ነገር የሆነ ነገር ነው። ከዛ ጁሱን ይዘነው እንሂድ። ከዛ ሶስቱ ጁስ ከቀየርን ከዛ ስቶሪን እነግራችኋለን። ግን አሁንም 40 ብር ነው። ከባለ ሱቁ እንግዛ። ከባለ ሱቁ እንግዛ። የታል ባለ ሱቁ? You're gonna manipulate the story more. You're not gonna tell them ሁለቱን ውሃ በዚህ ተቀየረ። ያ ሶስቱን በሶስት ሁለቱን ውሃ በሁለት ውስጥ ተቀየረ። ከዛስ ይሄኛው ይሄን በሌላ ደግሞ ቀይሯል ወይ ደግሞ ነው ይከተሉ። ሰዓት አልደረሰም። በቃ ሰዓት የለንም። አክቹሊ እኔ ግን አንድ ሰው አንድ ባላት እሺ ወደዛ ይሄድስ አንተ ችግር ገባል በዛው በምንድን ነው የቀየረው? ሁለት ሙዝ፣ አንድ አቮካዶ፣ አንድ ጁስ። ይሄ ዋጋው ቢደምር ይበልጣል። እንትን ቤት ፍሩት ቤት ይከፍታል። ይሄኛው ስንት ነው? 10 ብር። አቮካዶ ውድ ነው በጂ የእውነት ጁሱ 30 ብር። አንቺ በጣም ነው ፍሊፕ ያደርግ እና እዛው ነው የምንበላው ወይስ ጋይስ? ኦኬ እሰሰስ ምሳሌ አሪፍ ነገር እንበላለን ጨምረን ይበቃል። በሶስት እንነሳለን። ያው ኧረ ግቡ ቪዲዮ ነው ኢትስ ኦኬ እያነሳሁ ነው እንዴ ዊነርስ It's a bomb value. መተከል ይችላል ወይ? ሽቦ When I came to finish school, I really didn't know what I wanted to do, like many people. And my father was a civil engineer, so it made sense to go study civil engineering. So I decided that I would enroll at Loughborough University and do civil engineering at Loughborough. But the thing that I worked out whilst I was at Loughborough was I had ideas upon ideas. And one of these ideas I submitted to the university's business school. They had an annual competition, so I submitted it. And I won the Social Enterprise Award, which was some funding and support to bring an idea to life. So I decided, as
university comes to an end, this is what I'm going to go on to do. I'm going to bring my idea to life. So everybody at the end, as they're reaching the end of uni, says, I'm going on to travel, I'm going to grad scheme, I'm going to go on to do this. I said, I'm going to go start a business. And I was faced with what I can describe as just utter pessimism. Like, the look on their faces was, does he not know that 4 out of 5 companies fail? Does he not know the doom and gloom with trying to start it on your own? Does he not know how hard it is? And I was so frustrated by this. This pessimism, at the heart of it, was fear of failure. I came across this quote, what would you do if you could not fail? This question, what would you do if you could not fail? This question challenged me. Let it just sink in. What would you do if you could not fail? With regards to career, with regards to your passions, what you love, hobbies, sport, music. It was this question, a challenge from this question and a frustration with society's outlook, which led me to start My 40 Days. So I created this Facebook page, and the idea behind My 40 Days was I was going to go out and do challenges that people thought were impossible. So I would do the challenges and then document it and put it on YouTube and then write a blog and hopefully inspire people around the idea that actually failure isn't that difficult. So I created this Facebook page, and then the likes started coming in. And when the likes start coming in, it means you can't back out. You have to actually go and do it. So as these challenges come flooding in as to what I should be doing, I say, okay, I have to set some rules here because some of these things are questionable. So I say, okay, just 3 rules. 1, it has to be challenging. 2, it has to be entertaining. And 3, it has to be legal. If it fits these categories, I'll do it. So as the challenges come in, I create a website and I begin. And the challenges take different things. It's everything from tackling issues around our dreams and ambitions to our loves and the things that we really want to do, from pursuing that person that we love to the career that we love. And it's some humorous, some more serious themes. And let me tell you about one of the challenges. So it was go into a fast food chain and get them to cook your raw chicken. Now picture this. I choose McDonald's as the place that I'm going to do it at. I turn up with this naked 2-kilogram chicken, and I'm outside plucking up the courage to go in. I'm like, oh my goodness, what are they going to say? So I go in, and I've never walked into a place and caused such a reaction before. This slimy naked chicken had everybody stopping eating and looking at this guy coming in with this animal. And then behind the till, the guy couldn't believe it. He's like, what are you doing? And I had to keep a straight face and just say, I was just hoping you could cook my chicken. He's like, what? I was like, yeah, the chicken burger, I don't know, just cook it for me. He's like, Reggie, come out, look at this. Come out, look at this. Within seconds, the whole place was surrounding this chicken. They said to me, go to Nando's. I went to KFC, Kentucky Fried Chicken instead. This may surprise you, it may not surprise you. But as I walked in, it was as if they'd never seen a chicken before. It was crazy. But these challenges take different themes. This one was around doing something that is impossible and thinking creatively about it. Another was about totally stepping outside of my comfort zone. So I find it hard enough to get up and speak in front of people, let alone sing. So the challenge was go into a London Underground tube and sing. I think the fear is deeply rooted in the fact that I cannot sing. So I was terrified, so I turned up at this tube station and I'm like, okay, pluck up the courage, get on the tube, walk straight back off the tube. I cannot do this. I eventually pluck up enough courage to get onto this thing. And I'm there, I'm like, hey everyone, I'm not asking for any money, I'm just asking that you join in with me. The song that I'm singing, you probably all know, is Stand By Me, so let's go. And I forget the words. So I pull out my phone, find the lyrics, and like, let's go again. When the night has come and the day is dawning, and I hit the chorus. Darling, darling, stand by me. Oh, and you know what? Not one person joined in. Not one person joined in. I said, you know what, guys? I just noticed no one joined in.
And the door's open. I'm like, oh my goodness. Okay, come on in, sit down. I'm like, okay, guys, I'm not asking for any money. I have 0% confidence right now. I'm just asking that you join in with me. So I go again. And this time, when I hit the chorus, I'm like, darling, darling, Stan. This builder joins in next to me. Full belt. And then this lady joins in as well. And we're singing, like, going for it. I finally get to the end of the song and think, yes, done it, challenge over. And this huge guy behind me is like, come on, sing us another one, sing us another one. I'm like, I don't have another one. He's like, okay, sing that one again, sing that one again. I was like, okay, let's go again. I tell you no lie, by the end of that day, I had the whole carriage singing with me. There was a lady going, I've been on tubes 30 years and I've never seen anything like this. When we got near the city, one guy in a suit who'd just come from a meeting or something was like, join in with him, why not join in with him? You couldn't make this stuff up. But what I noticed was I went from 0% confidence to 100% confidence. I don't think I could stand up here and try and sing that song to you. As you can see, I can't sing. But by simply stepping outside of my comfort zone and really pushing myself, I found that I was growing and learning and really developing. It was fascinating. And I was finding that I was learning more and more lessons as I was doing this project. So for instance, my hypothesis was, if I face my fear of failure enough times, I will no longer fear failure. It will no longer have a hold on me. But I found opposite to be true. I was getting more and more scared as the more I was getting rejected. So I discovered actually, fear is a sign that we are alive. It's not a bad thing to fear failure. In fact, if you try and know one emotion Brené Brown talks about, you know all emotions. So actually what's key is overcoming the fear of failure, not the fear of failure itself. And this was an incredible discovery for me, because I began to go, okay, how do I overcome this? And that's the key thing for us. How do we overcome the fear of failure? Because it is so crippling. One of the most significant things I learned doing this project was around the challenge. It was to lie down in a public place. This wasn't that impressive. It wasn't that impressive at all. So London Waterloo, one of the busiest platforms in London, leading up to rush hour. Lie down in a public place. I get there, I'm like, who gave this challenge? Are they humoring me? And I get there and I'm like, oh my goodness, I don't think I could do this. And fear just filled me. I cannot do this. And I go up to the guy who's filming and I'm like, mate, let's just leave this one. Let's do another one. Or he's like, mate, what's wrong with you? This is all about facing your fears. So I'm like, okay, he gets in position and I go back and forth in my mind. I can't do this. I cannot do this. And I eventually pluck up the courage and just lie down on the floor. It's not that entertaining. It's not that impressive. But something happened as I got up. This sense of freedom, this sense of liberation that filled me as I stood up was unexplainable. I felt like I don't care what anybody thinks. I don't care what anybody thinks. And it was at that point I discovered that fear of failure, so often at the core of it, is caring about what other people think so deeply. I thought, these guys are going to think I'm crazy. Or they're going to think I've fallen over and cracked my head or something. Do you know what? Not one person came to check if I was alright. Not one person. And do you know what? In life, we don't chase our dreams. We don't chase what we're passionate about. So often because we care too much about what people who don't even care think about us. So as I'm discovering these life-changing things, I realize, okay, so if we are to really succeed, if we're to really go far in life, we're going to actually have to break down these barriers, step outside of our comfort zones. In this book, The 4-Hour Working Week by Tim Ferriss, it was actually in that book that this challenge was given, to lie down in a public place. He talks about you can measure the number of successes in life by the number of uncomfortable situations or conversations you put yourself in. So you can imagine the conversation with a girl you fancy. Telling her you have to face the fear of rejection. Or the promotion that you want. Stepping into the boss's office and saying, actually you deserve this. Or finding funding for the business idea you have. I can see it. To really succeed, you need to put yourself in uncomfortable situations. But it's not easy. It is really hard. And so often it's easy to come to something like this and say, okay, yeah, I'll go home and I'll try this. I'll put myself in uncomfortable situations. But actually, it's so easy to talk about things, but to actually do them is a whole other matter. So I'm going to throw the challenge back out at you, today, here, now.
In a second, I'm going to show you a video of a challenge that I did, which was incredibly difficult and incredibly stepping outside of my comfort zone. And then, I'm going to challenge you, yes, you, not the person next to you, to just stand up and sing. Any song you want, but to just stand up and sing. I sense fear filling the room right now. To just go for it. 1 of you may do it, 10 of you may do it. But this is about you here. So let me show you this video now. I was given the challenge to go into King's College London and take a lecture. It was the most scariest thing I've ever done. So I'm here at King's College London. I'm about to walk on stage and take a lecture. Being the neuroscience students. Can you believe this? Okay, let's do this. Unfortunately, our lecturer hasn't been able to come, so we're going to be listening to me this afternoon. So I'm going to be speaking to you on neuroscience and the relationship it has with storytelling. As I said, my name is Caleb. Yep, come in and sit down, sir. I'm explaining to you the importance of storytelling when it comes to science and the intrinsic elements of this subject that we so deeply love and we're interested in. We are young, we're clean thinkers, we want to go far in life, don't we? We want to go far in life. Yeah, thank you. Do the rest of you not want to? Yeah, come in, darling. So 20% of you neuroscience students want to go far in life. Oh, this is not neuroscience. What is it? This is what? Common Year 1. That's what I meant. Storytelling. ወረድንና የመጀመሪያ ነገር ያደረግነው ምንድነው የሆነ አባባል አለ 10 ጊዜ ሞረድ አንድ ጊዜ ቁረጥ የሚባል ምን ማድረግ አለብን ብለን መጀመሪያ ቁጭ ብለን አወራን። ምን የተሻለ ሀሳብ አለብን ለቤስት አይዲያ ያመጣነው ጌም ብንጀምር ነገር ብለን እንደወረድን በሩ ጋር ጌም ጀመርን። ሁለት ሃይላንድ አስቀመጥንና በሁለት ሃይላንድ መሀል ያሳለፈ ሰው አንዱን ሃይላንድ ይዞ ይሄዳል። የተሸነፈ ሰው ደግሞ 15 ብር ለኛ ይሰጠናል። ወይስ የሚያደርገው 15 ብር ነው ብለን ነበር ያስጀመርነው። ከዛ ጨዋታ መጫወት ተጀመረ። ሳናስበው 4 ሙያና አንድ እንትን ገንዘቡ ቀየረ ነው ማለት ነው። ብዙ አቴንሽን አግኝተን ለቲክቶክ ነው የምንቀርጸው እያልን ብዙ ሰዎች ፈቃደኛ ሆኑ እየመጡ እኛ ጋር እና ህፃናቶች እየተጫወቱ ነበሩ። ማስቲካ የሚሸጡትም ከኛ ጋር አብሮ ስራ እየሰሩ ነበሩ። ብዙ ወዴንስ ነበረው። ኤምኤስ ዲወስ
ቻሌንጁ በጣም ከበደ፣ በጣም ከብዶ ነበረና ያልሞከርነው ነገር የለም እና ደግሞ የሚጠጣ ነገር ስለሆነ በጣም ሰው አያም እና ብዙ ነው ስላችሁ በጣም ቻሌንጅ ሲያደርግ ነበረ። ምንድነው ያደረግነው? መጀመሪያ እነሱ እንዳደረጉት በሶሻል ሚዲያ ቻሌንጅ ነው ብለን አስብነውና ቪዲዮ ሪከርድ ማድረግ ጀመር። የለም ምናምን በተለይ ምንድን ያደረግነው ውሃውን ለመሸጥ ወሰን ማለት ነው። ትራንስፖርታንት ትሸጥ ነው። አንዱ 20 ብር ነው የሸጥነው። ባለ 2 ሊትሩ 3 ሊትር ደምራችን 990 ሚሊ ሊትር ነው የሚሆነው። ግን አሁን 2000 ሚሊ ሊትር የሚሆነው ሊትር ውሃ ገዛንበት 30 ብር፣ 20 ብር ደግሞ ሁለት ካፕሱል ገዛንበት ማለት ነው። እኛ ያደረግነው መጀመሪያ ላይ አንድ ላይ ተሰባሰብንና ስቶሪ መፍጠር ነበረብን። ዛት ስቶሪ ወዝ ይህን ሳሳያችሁ ምናልባት ሁላችሁ 330 የሚል ወተር ሊሆን ይችላል። እኛ ግን የምናየው 330 ሚኒት ኦፍ ሃፒ ሚኒት ነው። 330 ሃፒ ሚኒት ኦፍ ፊገር ኢን ስኩል ማለት ነው። ኤንድ ዋት ዊ ሳይድ ምንድን ያሰብነው ይህን 330 ኤምኤል ኦፍ የአንድን ሴት ልጅ የቀን ደስታዋን መፍጠር ትችላላችሁ ነው ያለው። ሶ ይህንን ሰጠናቸው። ዘይገና ባይ አስ ፓድ ማለት ነው ዋይ አስ ሶ ምን አደረግን? ይህንን ስቶሪ ክሬት ካደረግን በኋላ ታርጌት ኦዲየንሶች ጋር መሄድ ነበረብን። ታርጌት ኦዲየንስ ሊሆኑ የሚችሉት ለዚህ አይዘር ዶክተር ያላቸው ሰዎች ነው የሚሆኑት፣ ልጅ ያላቸው ኦር ደግሞ ይህንን አንደርስታንድ ማድረግ የሚችሉ ሴቶች ናቸው የሚሆኑት ማለት ነው። ስለዚህ እነዚህ ታርጌቶችን አጠናንና እዚህ አካባቢ ሱቆች ላይ ሄድን። ፍሮንት ሆስፒታል አለ እዛ ሄድን ማለት ነው። ዊ ትራይ ቱ እነሱን ማሳመን ነበረብን። አሁን ባልኳችሁ መንገድ አሳመናቸው እና ዋት ዊ ዲድ ኢዝ አሁን የነበረንን ሪሶርስ 7 ታይምስ ነው ማልቲፕላይ ያደረግነው። ዛት ሚንስ 700% ነው። So we got now 3 pad alu and 2 soft papers alu, and by the way for somebody donate another last one. መጀመሪያ ያደረግነው እዚያው አካባቢ ነበር የፈለግነው። በአገር ቤቶች ወይ ስናት ቤቶችን ፈለገን ከተመቀበል ነበር ያሰብነው። ግን ያው ብዙ ሰዎች ስለነበሩ እዚያ አካባቢ ያልሆነ ስለዚህ ኮንታ ገባን ማለት ነው። እዛ ከፍ ብሎ ጠራሪ የሚባል ኢንተርናሽናል ስጋ አለ ሲከፍ ብሎ አባባቸው እና እዛ ሂደን ካነጋገርናቸው በኋላ ካሳመናቸው በኋላ ለአራሱ ነበር ነው ለአራሱ የበቃ ፖርሽን እንድናዝ ተፈቀደልን ማለት ነው። ዘን በቴሌቱ ስፔሻል ቪዛና 4 መኪያቱ ተፈቀደልን። ይዘን መንቀሳቀስ ስላልቻለን አጽፈን ራስ ደግሞ ፎቶና ቪዲዮ እነሱ በሁለት ተቀየርናቸው። 2 የቤቱ ስፔሻል ቪዛና 4 መኪያቱ ማለት ነው። ዘን ስንመጣ ደግሞ መንገድ ላይ አንድ የቀረችን ሃይላንድ በሁለት መስቀየር ነው። እኛ ስማችን ፔያስ ነው። ስማችን አራታችንን መጀመሪያ ይዘን የወጣ ነው። እንደሁላችሁ 3 ቦትል ኦፍ ዋተር ነው ይዘን የወጣ ነው። ከዛ ግን ቀድመውን የወረዱ ሰዎች ስላሉ
በጣም በቃ ማርኬቱን በጣም ተጣጥሮ ምንም ማርኬት አልቻለም ነበረ። ሰዎች ለመናገር ሪዳክሽን ኬስ አድርጋል። ከዛ ግን በቃ በጣም ታች ለማየት ሞከርን፣ ወረድን፣ ጠየቅን። ሴም ሪዳክሽን ማድረግ ያሰብነው ቀጣዩ ለምንድን ነው ይሄን ፕሮዳክት ሶሻል ሪስፖንሲቢሊቲያችን ለማሰጠው ብለን ፎር ፍሪ ዶኔት አደረገ ዶኔት አደረግነው። ምን አገኘን? ምርቃት አገኘን። ከዛ በኋላ ወረደ ያገኘነው ሙዝ ነው። ሁለት ሙዝ በአንድ ዋተር ቀየር ናቸው። ከዛ እሱን ሙዝ ይዘን ሄድን። እሱን ሙዝ ይዘን የስ እንደገና የሄድን እየጠየቅን ነበር። ኔክስት ቲንግ ዊ ፋውንድ ኢዝ ሙዙን በብስኩት የሚቀይር ሴት ከሾፕ ውስጥ አገኘን። ካፕቹኖ ቤስት የሚባለው ከዛ በኋላ እሱን ይዘን ድጋሚ ደግሞ ሄድን። ከዛ ኔክስት ቲንግ ያገኘነው የኢትዮጵያን ኤርላይንስ which is የአፍሪካ the best የሚባለው ኤርላይንስ። ከእሱ ደግሞ we got ካልሲዎቹን፣ ኤርፎኑን አይናችሁ ከምታደርጉበት ሲደክማችሁ እሱ አገኘን። ሌላ ደግሞ በኋላ ደግሞ ምን አገኘን? ሙዛችን ይዘን ሂደን እታች ሴኪሪቲዎች ቡና ይናጡ ነበርና ከዛ እነሱ ሙዝ አለ ሙሳ በታቸው ስላቸው አዎ በተናለ ሙዝ አለ እሱ መቀየር የሚችሉት አይነት ካለ ስንላቸው ደሰድ እስኪመጡ ቢግ ታውቁታላችሁ በጣም ኤክስፔንሲቭ ነው አንዳንድ እሱን ቀየሩ ማለት ነው። ሰፋ ምርቃት አለን፣ ብስኩት አለን፣ ጋር ኤቭሪቲንግ